እንዴት ናችሁ የማይ ቤተሰቦች? በቃ ዛሬ አልኩሽ እኮ ዛሬ ወጥ ዶሮ ላይ ቤዛ ሲሰራ ይሆናል አልኮል ነገር አልኩ። ሰላም ቤተሰብ እንዴት ናችሁ? እንኳን አደረሳችሁ። ሰላም ዛሬ በዓል የምሰሽ እንዴት እንዳማረብሽ አመሰግናለሁ የኔ እናት ወንድሜ ማለት ነው። አሁን ቡና ጠጥተን ምናምን እና ቪዲዮ እንሰራለን ኢንተርቪው አደርጋለሁ ስለው ሮጦ ሄደ አመለጠ። ግን ሄደን ኢንተርቪው አደርጋለን ጀመረ እናደርጋለን ነው። ሰላም ሰላም እንዴት ናችሁ የማይ ቤተሰቦች? በቃ ዛሬ አልኩሽ እኮ ዛሬ ወጥ ዶሮ ላይ ቤዛ ሲሰራ ይሆናል አልኮል ነገር አልኩ። ምንም አልጠጣንም። ምንም የሆነት ኮካን ይጠጣ ነው እንዴ? ስራችን ግን ቮድካውስ ሻት ያልከው ተጣጣች መጣችሁ እና እንዴት ናችሁ የማይ ቤተሰቦች? ዛሬ እንግዲህ ማይ ጋር ቆንጆ ጊዜ እንደምናሳልፍ ተስፋ አደርጋለሁ። እንኳን አደረሳችሁ። እንኳን አደረሳችሁ በይልኝ። እንኳን አደረሳችሁ ቤተሰብ እንኳን አደረሳችሁ። እኔ የምላችሁ ጥያቄ ልጠይቃችሁ። እርሶሳችን ኢንተርቪው መደራረግ እንችላለን? ይቻላል። እሺ ፋቮራይት ከለር ሰላም ምንድነው? ከዚህ ጀምር። ሶስት አለኝ እኔ ፋቮራይት ከለር ያ ሶስት አለኝ፣ ጥቁር፣ ነጭ እና ፐርፕል ላይክ ቤቢ ብራውን ነገር ቢሆን ችግር የለም። አይ ሚን ቤቢ ምንድነው? ፒንክ ነገር አይደለም፣ በቃ ብሉ በቃ እኔ ደግሞ ብሉ ወዳለው ጥቁር ወዳለው እና ምንድን ነበረ ክሬም ከለር ያ በጣም ወዳለው። አንተስ? እኔ ብላክ፣ ዋይት እና ብሉ ከለር ከዛ ተመሳሳይ ናቸው። እኔ ከማን ከለር ብቻ ነው በክሬም ከለር ብቻ ነው የምንለያየው ማለት ነው። ኦኬ ብላክ ብላለች። የመጀመሪያ አንተ ይኩ ብላክ እኔ ብላክ በጣም ነው የምወደው። ብላክ ምን አለ እንዴ ቤቴ መኪና ኤቭሪቲንግ ብላክ ነው የሚሆነው ነው ወደ ነገር ብላክ አሪፍ ከለር ነው። እሺ ፋቮራይት ከለራችሁ? እሺ በዓል ፋቮራይት በዓላችሁ ምንድነው? ደስ የሚላችሁ በዓል? ደስ የሚለን በዓል ብዙ ጊዜ እኔ በዓል ብቻዬን ነው የማሳልፈው፣ ግን ይሄ ካሳልፍኳቸው ደስ የሚል በዓል ብዬ ብናገር ይሻላል። ምን ነበረ ጠፋብኝ በዓሉ ስም። በዚህ የመጨረሻ ቀን ያከበርነው በዓል ምን ነበረ? አቢ ወደ ውጭ ሊሄድ ምናምን ገና ነበር። ገና አይደለም ትንሳኤ አይደለም የሆነ በዓል አክብረናል። እሱ ሊሄድ ብሎ ወደ ውጭ ሊሄድ አካባቢ ምናምን ምንድነው ብቻ ለኔ የሆነ እረስቻለሁ በዓሉ። ግን ይሄ የቤተሰብ አብሮሽ ሲሆን የሚሰማሽ ስሜት ያ እንደዛ አይነት ስሜት ያሳለፍኩት በቃ የመጀመሪያ በዓል እሱ ነው እና ማይረሳሽ እሱ በዓል ነው እንጂ ለኔ መጥፎ በዓል የለም፣ ተመሳሳይ ናቸው። እሺ አንተስ? ገና፣ ጥምቀት፣ ትንሳኤ። ገና፣ ጥምቀት፣ ትንሳኤ። እኔም ትንሳኤ ደስ ይለኛል። መስቀል በጣም ወጣው መስቀል ደስ ይለኛል ሞር ከሁሉም። ግን ያው አዲስ አመት ምናምን ይመቸኛል እውነት። እኔ ደግሞ ብዙ ነገር ይቀየራል ብለን ስለምናምን ነው። አንድ እንደዛ ነው። ሁለት ደግሞ በዚህ አመት ምን ሰራው የሚለውን ነገር ስለማስብ ለዛ ነው። እሺ ልዩ ተሰጦሽ ምንድነው? መስፈን ነው እንግዲህ መስፈን አዲሱ ነው እሱ ሞክረዋል። አዲሱ ተሰጦ ነው ተሰጦ ብዬ ማስበው ነገር ምንድነው? መሞከር ነው። መሞከር አብይ ያልገባውበት ነገር የለም እስካሁን ያልሰራው ስራ የለም። መሞከር ብለን ያዘው መሞከር ነው ተሰጦ። እሺ አዲስ ወይኔ ምን ተሰጦ? የኔ ተሰጦ ወይኔ በቃ አርት ነው፣ አጠቃላይ አርት ነው። አንቺ? እኔ ስዕል ሞካከራለሁ። እችላለሁ እኮ አይደለም ማጭራቅራቅ ነገር በመሞካከር የምር የኔ ልዩ ተሰጦ ይበቃ ከልጅነቴም ጀምሬ አብሬ ያደኩ ስለሆነ ተሰጦ ነው የሚባለው። ኦሬዲ ውዝዋዜ ነው የተሰጠው። ውዝዋዜ እና ፋሽን ዲዛይኒንግ ነገር ትንሽ ማለት ተምሬ ምናምን አይደለም፣ ሰፋለሁ እኮ አይደለም፣ በጭንቅላቴ ይመጡልሻል ውስጥ አለ። ተማሪ ደግሞ እንዳለ ይፈልቃሉ ይወጣሉ። ኧረ ችግር የለውም ለዛቃሽ እንዳታስቢ። ተመኪ ድሪም ካራችሁ የምትሉት የትኛው ካር ነው? እኔ ቪዲዮ ሰርቼበታለሁ ነው ኦፍ ኮርስ ጆዋገን ነው የኔ ጆዋገን ነው እንዳትፈልገው። ኧረ እኔ እስካሁን ሲኖርኝ እኔ አሁን እንደዚህ አይ ወንድ ልጅ ደግሞ ፎርድ F150 ነው የሚባለው። በጣም ወደው የምር ፎርዲ ቢኖርኝ እኔ አሁን ደስ ነው የሚለኝ።
ፎርድ ነው ደስ የሚል ብላክ። እኔም በብላኩ በጣም ወደው። እሺ ከምግብ ቆሎ ጥሬ ስጋ እንደምትይኝ ጥሬ ስጋ በኢየሱስ ጥሬ ስጋ የሚወዱ ሰዎች ማለት ነው ወፍራም አይደሉም። ለምን እንደሆነ አላውቅም ይመስለኛል። ጥሬ ስጋ የጤና ነው። እኔ አሁን የኔ ብለድ ታይፕ ስጋ አያወፍረኝም። እኔ ኮኬል አልወፍረም። እኔ ለምሳሌ አሁን ስጋ ብዙም አይደለም ስጋ ላይ የሆነት ግን ከኔና ከሳላም እንግዲህ አንተ ነህ ጥሬ ስጋ። እኔ በርገር አልወድም። እኔ በርገር ነው የምወደው። በርገር በጣም ነው የሚወፍረው። ለዛ ነው ወፍራም የሚባለው። ማርያም እኔ ግን ማለት ነው ይሄ በርገር ምናምን ብቻ እንዴት ልበል፣ ጥሬ ስጋ አልወድም። ስጋ ሳት የነካው ነው የምወደው። ይሄ በርገር ምናምን ብዙ አይደለም፣ ግን እኔ መክሳት አልችልም። ለምን መክሳት ማችው? እኔ እንጃ መክሳት አልችልም። ሀሳብ የለብሽም? ሀሳብ እንደኔ ሳላስብ እንዴት ነው የምኖረው? እሺ መንገድ ላይ ስትሄጂ ምናምን ታስቢያለሽ? መንገድ ላይ ስሄድ አስባለሁ። በተለይ መኪኖች የሚያማምሩ መኪኖች ምናምን ሳይ ማለት ነው እውነት እንደዛ ነው የምለው። እሺ እኔ አንድ ጥያቄ ልጠይቃችሁ። እሺ ጠይቃት። የሴት ልጅ ደካማ ጎኗ ምኗ ነው? ሴት ነች ተብላ ስለምትታሰብ ኖ የእሷ ደካማ ጎን ይህንንማ ማድረግ አልችልም ብላ ታስባለች። ምክንያቱም ሴት ነች ግን ትችላለች። ኦፍ ኮርስ በደንብ ነው የማትችለው ነገር የለም። ከወንድ የበለጠ ማለት ነው ሃይምሯን ከተጠቀመችው ማለት ትችላለች። ፍቅር ይመስለኛል የሴት ልጅ ደካማ ጎን። የምር እንደዚህ ሲባል ሰምታችሁ አታውቁም? ብር ያለው ወንድና ፍቅር የያዛት ሴት አትምከሩ ሲሉ ሰምቻለሁ። አትሰማም። ፍቅር ከያዛት ሴት ልጅ አትሰማም። እንደዚህ ወንድ ልጅ ደካማ ጎኑ በዚህ በኩል ንገራት። የወንድ ልጅ ደካማ ጎኑ ካፈቀረ የዋህ ነው። ኧረ እባክህ የእውነት ካመነሽ አመነሽ ነው። ገለብኝ። ኧረ እባክህ ሌላ ነገር ተናገር። ሌላ ደካማ ጎን የለውም እንዴ? የወንድ ልጅ ደካማ ጎን የለውም? ሰው ነው ደካማ ጎን የለም? ኖ አይደለም። አይ በአጠቃላይ ወንድ ልጅ ደካማ ጎኑ ላይ ካሁን የትኛውም ኮስታራ ቢሆን ሴት አስባበት ከመጣች ታሳስተዋለች። የወንድ ልጅ ደካማ ጎኑ ጭራሽ በዚህ ሰላም ጭራሽ መለሱ እና እስኪ በማን ነው ተሳታለሁ ደግሞ ከሰንጋ ችግር ነው የሚሆነው እንጂ ሰንን ብራስ ውጭ ኧረ ያወጣል። ሰንኮ ላንቺ ያወጣል። በጣም ሲሆን ነው ችግሩ እንጂ ላንቺ ያወጣል። ፍቅር ያወጣል እኮ ለእና ስለሚወድሽ አይሻ ለፍቅር ደካማ ነው ማለት ነው። ይሄ መሳሳት እኮ አይደለም። ይሄ ኃላፊነት ነች ብሎ ስለሚያስብ ነው እኮ ይሄን የሚያደርገው። ገባ? ግን እኔ ያልኩት ይሳሳታል ብዬ ያሰብኩት ወንድ ልጅ ጀነራል በስሜቱ ነው። ገባ? በስሜታቸው ነው ይሳሳታሉ እንጂ ሰን አሁን ኃላፊነት ነች ብሎ ያስባል። አሁን ሰን እዚህ ቦታ ላይ አይሆንም ቁጭ በይ ምናምን እያለ በብር የመጣ ኃላፊነት አይደለም። ችግር ነው ሊሆነው ያያው። እሺ አዲስ ፋቮራይት ምግብ ምንድነው? ምግብ በርገር አልኩሽ። በርገር ነው? እኔ ደግሞ ወንድ ልጅ ቆሎ ሲበላ ነው ደስ የሚለው። ቆሎ አርፈብህ ወንዳውን ኮስተር ሲላው እንደው ምንድነው ፋቮራይት ምግቤ? ቆሎ እየበላ ነው ደግሞ ብላ በደምብ አይደለም ባባሉ ምንድነው ያለሽ? ናንጂ የሰምተኝ ናንጂ ተጋባለ ጥያቄ ሳጨርሳ ትሄዳት እና እሺ እኔ ሰላም ምንድነው እኔ አትክልት ነገር ደስ ይለኛል ግን ሁሉንም መጣላው ምግብ የለኝም። ሰላም ፈየለሽ ብለሽኛል። የሆነ ቀን የበላው ነበርና ለምንድን ነው የሳቅሽብኝ? በርገር ስል አንደኛ በርገር ወይኔች ልጅ አላስፈኩት እንዳታስብች ሌላ ነገር በርገር ጭራሽ ወንድ ልጅ በርገር ወዳለው ካለኝ ደግሞ ሌላ ነገር ነው የሚመስለኝ። ወንድ ልጅ ምንድነው የሚባለው ስፓይሲ ነገር የሆነ ነገር ያ ቆሎ ብላልኩ በቃ አርፎ ቆሎ እንቆርጥም ከዚህ በኋላ እና ባደን ታርገን እንድናከብር እስካሁን አክብረናል፣ በደንብ አክብረናል። ሰላም ቤት በደንብ ያከበርነው ዶሮአችን በልተናል፣ ጥሬ ስጋችን በልተናል። ከዚህ በኋላ ጤና ያለው ማለት ባልን ቆንጆ ጊዜ ነበር። ባል በቆንጆ ሁኔታ ነው ያሳለፍነው። አቤት ሙያ ሰላም አንቺ አልሰራሽውም እንጂ ማለት ነው። ሙያ አለሽ። በተለይ ዶሮ ማለት ነው እጅ ያስቆረጥማል። ዶሮ የእውነት ዶሮ እጅ ያስቆረጥማል። ግን ሰላም አይደለም የሰራችው። እኔ ሰርቼ ማለት ነው ቁጭ እንዳላረገ እዚህ እስኪ የሆነ ቀን ስሪና ሳይ ሰላም የኔ ላይ ታላችሁ ግን ከዶሮና ከሽሮ የትኛው ነው የምትችይው?
እኔ እኮ በጣም ነው የምችለው እሰራለሁ እኮ ምግብ ትሰራለች የምር ማርያም ሰርታለች ግን ምንድነው በጣም ነው የምጠላው ላይክ ኩክ ማድረግ አያስደስተኝም ግዴታ ከሆነብኝ በተለይ መክሰፍ ምናምን ነው አይደል እኔ እንደዛ መክሰፍ ነው የሚያስጠላኝ ስጋ መክሰፍ በቃ ላይክ ይሄ የሆነ ደስ ብሎኝ ምናምን ከሳምንት አንዴ ሁለቴ ነው ገብቼ ላደርግ የምችለው ነገር እንጂ ይሄ ኤቭሪ ሲንግል ዴይ አድርገኝ ባርጊት ላይ አይሆንም አልፈልግም የሆነ በቃ ደስ የሚልሽ ቀን የሆነ ቀን አለው መስራት ፈልገው እንደዛ ማልችለው ልንገር በቃ ከምግብ ማልችለው በርበሬ ማዘጋጀት አልችልም ሽሮ ማዘጋጀት አልችልም ዶሮ ትቻለሽ ዶሮ ትችላለሽ ጎበዝ እንጀራ መጋገር ትችያለሽ እንጀራ መጋገር ማይ እንጀራ መጋገር ትችያለሽ እንጀራ መጋገር ሞክራለሁ ኖ ትችያለሽ እችላለሁ አይደለም ግን ሞክራለሁ የወደፊት ባልሽ ግን ታድሎ ራሱ ገብቶ ነው ያለሽ ምን ችግር አለ መልመድ በማንኛውም እንጀራ ብቻ መብላት አለብኝ ዳቦ ልታበይ ነው ቆሎ ምናምን ዋናው ፍቅር ኧረ እባክሽ ፍቅር ምግብ ይሆናል ዋናው ፍቅር ነው ኧረ ጋይስ እየሄድን ነው ምን ታስቢያለሽ ሰላም ዋናው ፍቅር ነው ምናምን ሳይሆን አሁን ቀርቷል መልመድ አለብሽ የትኛውም ሴት ላይ ገብታ አትሰራ ብትሽል ጥሩ ነው ግን የትኛውም ሴት እኮ ገብተው አይሰሩም አሁን ላይ እኩል ነው ሁሉም ወጥተው ሰርተው መግባት እኩል አላቸው ሁሉም ሰራተኛ ናቸው ሰላም ዶሮ ታለምጂኛለሽ የሆነ ቀን ዶሮ እንስራ ኧረ ችግር የለውም ማርያም የዶሮ ቻሌንጅ ያዙልን በቅርቡ የዶሮ ቻሌንጅ እኔስ ቤተሰቦቻችን የማይ ቤተሰቦች ኧረ ቤተሰቦች ደግሞ በጣም ፍቅር ናቸው የሆነት በጣም አመስግኑልኝ በዚህ አጋጣሚ ይሄ የተለያየ ድራማዎች ላይ እና የተለያየ ማስታወቂያ ላይ ምናምን ስለሚያዩሽ በጣም ነው የሚወድሽ የሆነት እና ቆንጆ ጊዜ እንዳሳለፍን ተስፋ አደርጋለሁ አዎ በህይወታችሁ ተደስታችሁ የምታወቁበት ቀን እኔ ተናግሬያለሁ አዲ ቦታ ላይ የተደሰትኩበት ቀን አይደለ ወይ ደግሞ በጣም አዲቃ እንኳን የምወደው ቀን ነው ግን ላይክ የምወደው የተደሰትኩበት ቀንም የምወደው ቀንም ማለት ነው በህይወት የተደሰትኩበት ቀን እንደነገርኩሽ ክለብ ሰራ ነበርና ክለብ ያቆምኩ ቀን የተደሰትኩት እውነት ትልቅ ነገር ነው በጣም የእውነት ነው የምልሽ 24 ሰዓት እንቅልፍ የለኝም ነበር ለምን ቀን ማታም ሰሩ ቀን ተማሪ ነኝ ሌሊት እስከ 9 ሰዓት ክለብ ሰራለሁ ጀግና ከዛ ሳቆም በቃ ሁሉ ነገሬ ሰላሜ ተመለሰ ሰላሚናስ ምንድነው ብዙ ብር ያገኙበት ቀለቴ ነው አይደለም ማለት በጣም ብዙ ቀን ብዙ ብር አግኝቼ ስላጣሁት እሱ ለኔ ኖርማል ነገር ነው ብር ኖርማል ነው አዎ ያው ፈልገዋለሁ እኮ ግን ኖርማል ነው ደስታ ላይ ፈጥረም ኧረ እኔ የምፈልገዋለሁ ሰላሜት እንዳለ ነገር አብረን ፈልገው ሌላ መንገድ እየፈለግነው ነው አብረን እሺ ስኬታማ የምትሉት ሰው ምን ሲሆን በቃ ስኬታማ ነኝ ወይም ስኬታማ ሆናለሁ እኛለሁ የምትሉት ምን ሲሆን ነው ለኛ ነው ወይስ ለሰው ለሌላ ሰው ለራሳችሁም በቃ ለራሳችሁም እኔ ስኬታማ ልለው የምችለው እንዴት መሰለሽ የሰው የየራሱ ስኬት አለ ለምሳሌ አንዳንድ ሰው ልጅ መውለድ ስኬት ነው ገባሽ የሆነ ገንዘብ ሰርቶ ማምጣት ስኬት ነው የሆነ ንግድ መጀመር ስኬት ነው ለምሳሌ አንቺ ተማሪ ሆነሽ ትምህርትሽን ስጨርሽ ስኬት ነው ነገ የሆነ ነገር ሰው እንደ ሰው ስለሚለያይ ያኔ ከዚህ በኋላ ገንዘብ ማግኘት እና ስኬት ሰርቶ ማግኘት ስኬት አይደለም እንዴ እሱ የመጀመሪያው ስኬት ነው እሱ በረከት ሲኖርሽ ከፈጣሪ ጋር ትገናኛለሽ ሰላም አለሽ በረከት አግንቶ ያሳጣሽ ከባድ ነገር ነው በረከት አሜን የትልቅ ሰው ምኞት ነው የሆነት አሜን የኛ ኢንተርቪውስ ወርሳችን ይሄንን ይመስላል የኔ ስኬት ደግሞ አንደኛ እየሰራሉት ነገር ላይ ሰክሰስ ሆን በቤተሰቦች ማስደሰት ስችል ቤተሰብ ስፈጥር ምናምን ስኬት ይመስለኛል ቤተሰብ ስፈጥር ማለት በቃ ትዳር ህይወት ላይፍ ኑሮ ልጅ አስታቦት ምናምን በቃ አፎርድ መኪና ሀብታም ሲሆን ሀብታም ሲሆን ሰክሰስ ነኝ ስኬት ብዬ አስባለሁ ማለት ነው ስኬታማ ሰው ነኝ ብዬ አስባለሁ እና የዛሬው ጥያቄ እኛ እርሶሳችን ይህን ይመስላል በኋላ ሰን ጠይቀዋለን ሰላም ፈጣሪ ወይ ለማሂና ለኔ ፎርድ መኪና ስጠን ለሰላም ደግሞ ጆዋገን ስሙ ከባድ ለሁላችንም ስጠን እና በጣም ቆንጆ ጊዜ ነበረን ማሂዬ በዚህ ቻናል እንግዲህ ብዙ ነገሮችን ይዘን እንደምንመጣ ተስፋ አደርጋለሁ
ሰሊናንም እየገባችሁ ሰሊ ፒሲንም እየገባችሁ አበረታቷት። ሼር አድርጋለሁ እንትኑ ላይ ያለ ኮሚኒቲ ላይ ያለ እየገባችሁ አበረታቱን። በተለያዩ ቪዲዮዎችን እንመጣለን። ያው ዛሬ እስኪ እርስ በርሳችን እንጠያየቅ ተባብለን ነው። እናመሰግናለን። ባባይ መልካም በዓል